ብዙውን ጊዜ አንድ ወንድ ሁሉንም ነገር በትክክል እየሰራው ነው ብሎ ያስባል። ስጦታ ይገዛል፣ ያመሰግናል፣ አክባሪ ለመሆን ይጥራል። ነገር ግን በድንገት ሴቷ ቴክስት መመለስ ታቆማለች፣ የቀጠሮ ጥያቄውን ውድቅ ታደርጋለች፣ ወይም ደግሞ ጓደኛሞች ብቻ ብንሆን ይሻላል የሚል ቀዝቃዛ ምላሽ ትሰጠዋለች። እዚህ ጋር ነው ጥያቄ የሚጀምረው። ምን አጠፋሁ ብሎ ራሱን ይጠይቃል። እውነታው ግን ችግሩ አንተ በግልጽ ያደረግከው ነገር ሳይሆን ሳታውቀው ያሳያቸው ትናንሽ የመናቅ ምልክቶች ሊሆኑ ይችላሉ። ሴቶች በደመ ነፍሳቸው የወንድን ልጅ ዋጋ የሚለኩት በሚናገረው ቃል ብቻ ሳይሆን በሚያሳያቸው ስውር ባህሪያት ነው። ዛሬ ሴቶች አንተን እንዲንቁህና ወዲያውኑ እንዲሸሹ የሚያደርጉ 7 ስውር ምልክቶችን በዝርዝር እናያለን። በተለይ ቁጥር 4 ላይ ያለው ነጥብ ብዙዎቻችሁ እንደ መልካም ባህሪ የምታስቡት ነገር ግን ለግንኙነታችሁ ትልቁ መርዝ የሆነው ነው። እስከ መጨረሻው ድረስ አብራኝ ቆይ። የመጀመሪያውና ትልቁ ስህተት ሁልጊዜ ዝግጁ መሆን ነው። ብዙ ወንዶች አንዲትን ሴት ስለወደዷት ብቻ ጥሪዋን 24 ሰዓት ይጠብቃሉ። ስትደውል በሰከንድ ውስጥ ማንሳት፣ ሜሴጅ ስትልክ ወዲያውኑ ምላሽ መስጠትና እሷ እንገናኝ ስትል ብቻ ያቀድከውን ስራ ወይም ከጓደኞች ጋር ያለህን ፕሮግራም ሰርዘህ የምትሮጥ ከሆነ ትልቅ ስህተት እየሰራህ ነው። ይህ ለምን የመናቅ ምልክት ይሆናል ካልክ፣ ምክንያቱ ደግሞ የምታስተላልፈው መልእክት ከአንቺ ውጪ ሌላ የሚሰራ ጠቃሚ ነገር የለኝም የሚል ስለሆነ ነው። አንዲት ሴት በደመ ነፍሷ ተፈላጊና ዓላማ ያለው ወንድ ትፈልጋለች። የራሱ ግብ ያለው ወንድ ጊዜው ውድ መሆኑን ያውቃል። አንተ ግን ሁልጊዜ አቤት የምትል ከሆነ በራስ መተማመን እንደሌለህና ብቸኝነት እንዳጠቃህ ነው የምትቆጠረው። ሴቶች የሚሳቡት ቻሌንጅ ወደሚያደርጋቸው ወንድ ነው። ሁልጊዜ የምትገኝ ከሆነ ዋጋ ይቀንሳል። ልክ እንደ ወርቅ ውድ የሆነው በየመንገዱ ስለማይገኝ ነው። አንተም ጊዜህና ትኩረትህ ውድ መሆን አለበት። ስለዚህም የራስን ሚሽን ወይም ደግሞ የህይወት ተልዕኮ አስቀድም። ስራ ላይ ከሆንክ ስራህን ጨርስ። ይህ ማለት ለሷ ጊዜ አትስጣት ማለት ሳይሆን ጊዜ መከፈል ያለበት መሆኑንና አንተን ለማግኘት እሷም ጥረት ማድረግ እንዳለባት እንዲሰማት ማድረግ ነው። ሁለተኛውና ሴቶች በጣም እንዲሰለቹ የሚያደርጋቸው ነገር ስለ ራስ ብቻ ማውራት ነው። አንዳንዶች ሴቷን ለማስደመም ወይም ኢምፕሬስ ለማድረግ በሚል ስለ ስኬታቸው፣ ስለ መኪናቸው ወይም ስለሚያውቁት ታዋቂ ሰው ብቻ ያወራሉ። ይህ ባህሪ በእሷ አይን ውስጥ ትዕቢተኛ ግን ደግሞ የውስጥ መረጋጋት የሌለው ሰው ያስመስልሃል። እውነተኛ በራስ መተማመን ያለው ወንድ ስለ ራሱ መናገር አያስፈልገውም። ማንነቱና ስራው ራሳቸው ይናገራሉ። አንተ ግን ንግግሩን በሙሉ ወደ ራስህ የምታዞር ከሆነ የእሷን ሀሳብ የማትሰማና እኔ የምትል ከሆነ እሷን እንደ ግለሰብ እያየሃት እንዳልሆነ ትረዳለች። ይህ ደግሞ ይህ ሰው የሚያፈቅረው እኔን ሳይሆን ራሱን ነው የሚል ድምዳሜ ላይ እንድትደርስ ያደርጋታል። ንግግር ልክ እንደ ኳስ ቅብብሎች ጨዋታ መሆን አለበት። አንተ ኳሷን ትወረውራለህ፣ እሷ ትመልሳለች። አንተ ብቻ ኳሷን ይዘህ የምትሮጥ ከሆነ ጨዋታው ይበላሻል፣ እሷም ትሰለቻለች። ለዚህም 70-30 የሚለውን ህግ ተጠቀም። እሷ 70% እንድታወራ አድርግ፣ አንተ ደግሞ 30% ተናገር። ይህንን ስታደርጊ ምን ተሰማሽ የሚሉ ጥልቀት ያላቸውን ጥያቄዎች ጠይቃት። ስሜቷንና ሐሳቧን እንደምታከብር በተግባር አሳያት። ይህ ነው እውነተኛ ወንድነት ማለት። በሶስተኛ ደረጃ የምናነሳው የውሳኔ መስጠት ችግር ነው። ይህ ነጥብ በጣም ስውር ግን ደግሞ ወሳኝ ነው። ብዙ ወንዶች መልካም ለመምሰል ሲሉ የት እንሂድ ሲባሉ አንቺ ደስ እንዳለሽ ይላሉ። ምን እንብላ ሲባሉ የፈለግሽውን መምረጥ ትችያለሽ ይላሉ። ይህ ለአጭር ጊዜ እንደ አክባሪነት ሊታይ ይችላል፣ ነገር ግን ለረጅም ጊዜ ሲቀጥል የመሪነት ብቃት እንደሌለ ያሳያል። ሴቶች በተፈጥሯቸው ደህንነት የሚሰማቸው ውሳኔ የሚወስንና ኃላፊነት የሚሰማው ወንድ ሲያገኙ ነው። አላውቅም አንቺ ወስኝ የምትል ከሆነ የአእምሮ ሸክሙን እሷ ላይ እየጣልክባት ነው። አንዲት ሴት ከአንተ ጋር ስትሆን አእምሮዋን አሳርፋ ዘና ማለት ትፈልጋለች። እያንዳንዱን ትንሽ ውሳኔ እሷ እንድትወስን የምታደርግ ከሆነ ግን እንደ ወንድ ሳይሆን እንደ ተከታይ ነው የምታየህ። ይህ ደግሞ በሴትነቷ እንድትኮራ ሳይሆን ይህንን ሰው እኔው ካልመራሁት አይሆንም ብላ እንድታስብና እንድትንቅህ ያደርጋታል። ስለዚህም እቅድ ይኑርህ። ዛሬ ማታ 12 ሰዓት ላይ እመጣለሁ፣ ከዚያ ወደዚህ ቦታ እንሄዳለን ብለህ በልበ ሙሉነት ተናገር። ምርጫ ካላት መጠየቅ ትችላለህ፣ ግን መነሻ ሀሳቡ ካንተ መምጣት አለበት። መሪ ሁን። አራተኛው ለሌሎች ሰዎች ክብር አለመስጠት ነው። ይህ ነው ቅድም ያልኳችሁ ብዙዎች እንደ መልካም ባህሪ የሚያስቡት ግን ግንኙነቱን የሚገድለው ነጥብ። አንተ ለሷ በጣም ደግ፣ ስጦታ የምትሰጥና የምትንከባከባት ልትሆን ትችላለህ። ነገር ግን አስተናጋጅ ስትጠራ የምታመናጭ ከሆነ፣ በስራ ደረጃ ካንተ በታች ያሉትን ሰዎች የምትንቅ ከሆነ ወይም በመንገድ ላይ ሰዎችን የምትሳደብ ከሆነ እሷ ትክክለኛ ማንነትን እያየች ነው። ሴቶች በጣም ታዛቢ ናቸው። አንተ ለሌሎች ሰዎች የምታሳየው ንቀት ነገ ግንኙነታችን ሲቆይና ስሜቱ ሲቀዘቅዝ በእኔ ላይም የሚያደርሰው ይሄንኑ ነው የሚል ቀይ መብራት ያበራባታል። በደካሞች ላይ የምታሳየው የበላይነት ስሜት በእውነቱ
የውስጥ ድክመትን ነው የሚገልጸው። እውነተኛ ወንድ ክብሩን የሚለካው ከሱ በላይ ያሉትን በማክበር ሳይሆን ከሱ በታች ያሉትን በሚይዝበት መንገድ ነው። ይህንን ስታደርግ ከፍተኛ ዋጋ ያለህ ወንድ እንደሆን በራሷ ትረዳለች። ለሷ ልዩ መሆንክን የምታሳየው ሌላውን በመናቅ ሳይሆን ለሁሉም ያለህን ሰብአዊነት በማሳየት ነው። ለዚህም ለሁሉም ሰው እኩል ክብር ስጥ። ደግነትህ ለሷ ብቻ ሳይሆን ለዓለም ያለህ አመለካከት መሆኑን አሳያት። ይህ ባህሪህ በሷ ዓይን እንድትከበር ያደርግሃል። አምስተኛው የንጽህናና የዝግጅት ጉድለት ነው። ብዙ ወንዶች በውስጥ ማንነቴ ነው መመዘን ያለብኝ ይላሉ። እውነቱ ግን ውጫዊ ገጽታህ ለራስህ ያለህን ግምት ይገልጻል። ለቀጠሮ ስትሄድ ያልተስተካከለ ልብስ፣ ያልተስተካከለ ጸጉር ወይም መጥፎ የሰውነት ጠረን ይዘህ የምትቀርብ ከሆነ መልእክቱ ይህ ቀንና አንቺ ለኔ ያን ያህል ዋጋ የላችሁም የሚል ነው። ንጽህናን አለመጠበቅ ስንፍናና ራስን የመንከባከብ አቅም ማነስን ያሳያል። አንተ ራስን ካላከበር እሷ እንዴት እንድታከብር ትጠብቃለህ? ሴቶች ለዝርዝር ነገሮች ትኩረት ይሰጣሉ። ጥፍርህ፣ ጫማህና ጠረንህ ስለ አንተ ብዙ ይናገራሉ። ጥሩ መልበስ ማለት የግድ ውድ ልብስ መልበስ ማለት አይደለም። ንጹህ የተተኮሰና ለአንተ የሚስማማ ልብስ መልበስ ለራስህና ለሷ ያለህን ክብር ያሳያል። እናም ሁልጊዜ ለቀጠሮ ስትወጣ ምርጥ ማንነትን ይዘህ ውጣ። ጥሩ መዓዛ ይኖርህ። ጸጉርህንና ጺምህን ተንከባከብ። ይህ ለራስህ ያለህን ኮንፊደንስ ይጨምረዋል። እሷም በአንተ እንድትኮራ ያደርጋታል። ስድስተኛው ምቀኝነት ወይም በራስ አለመተማመን ነው። ይህ ትልቁ ሴቶች ፊታቸውን የሚያዞሩበት ነው። እሷ ስለ ሌላ ወንድ ስታደንቅ፣ ለምሳሌ የሥራ ባልደረባዋን ወይም አንድ ታዋቂ ሰውን፣ አንተ ወዲያውኑ ፊትህ የሚቀያየር ከሆነ ወይም ያንን ሰው ዝቅ አድርገህ ለማሳየት የምትሞክር ከሆነ በራስህ እንደማትተማመን እያሳያት ነው። ቅናት የፍቅር መገለጫ ሳይሆን የፍርሃት መገለጫ ነው። ይህ ሰው ከኔ ይበልጥባታል ብለህ እንደሰጋ ያስታውቃል። በራስ መተማመን ያለው ወንድ ከማንም ጋር ራሱን አያወዳድርም። እሷ ሌላን ሰው ብታደንቅም እሱ የራሱ የሆነ ልዩ ማንነት እንዳለው ያውቃል። በተደጋጋሚ የት ነበርሽ፣ ከማን ጋር ነበርሽ የሚሉ ጥያቄዎችንና ስልኳን ለመፈተሽ መሞከር ንቀትን እንጂ ፍቅርን አያመጡም። በራስህ የምትተማመን ከሆነ እሷን እንደ እስረኛ ሳይሆን እንደ ነፃ ሰው ትይዛታለህ። ለዚህም አባንዳንስ ማይንድ ሴት ወይም የተትረፈረፈ አስተሳሰብ ይኖርህ። አንተ ምርጥ ወንድ እንደሆንክ መን። እሷ ሌላን ሰው ብታደንቅ ያ ያንተን ዋጋ አይቀንሰውም። እናም በራስህ ተማመን። ሰባተኛው ድንበርን አለማክበር ነው። ግንኙነት ልክ እንደ ደረጃ ነው። አንድ ባንድ መወጣት አለበት። ገና በጅማሬው ላይ በጣም የግል የሆኑ ጥያቄዎችን መጠየቅ፣ ስለ ገንዘቧ፣ ስለ ቤተሰቧ ሚስጥር ወይም ስለ ቀድሞ ፍቅረኛዋ በጥልቀት ማጥናት መሸሽን ይፈጥራል። እንዲሁም አካላዊ ድንበርን አለማክበር፣ ለምሳሌ ያለ ፍላጎቷ ለመንካት መሞከር ትልቅ ንቀትን ይፈጥራል። ሴቶች ደህንነት ሊሰማቸው ይገባል። አንተ ነገሮችን የምታጣድፍ ከሆነ እሷን እንደ ሰው ሳይሆን የሆነ ዓላማ ይዘህ እንደምትንቀሳቀስ አድርጋ ትረዳለች። ድንበርን ማክበር ማለት እኔ ጨዋ ሰው ነኝ፣ ላንቺም ክብር አለኝ ማለት ነው። ነገሮችን በጊዜያቸውና በሁኔታቸው እንዲሄዱ ፍቀድ። ስለዚህም የእሷን ምላሽ አንብብ። ካልተመቻት ወደኋላ በል። ግልጽነትና መከባበር ቀስ በቀስ እንዲመጡ አድርግ። ትዕግስት የወንድነት መገለጫ ነው። እንግዲህ እነዚህ 7 ነጥቦች አንተ ሳታውቀው ሴቶች እንዲንቁህና እንዲሸሹህ ሊያደርጉ የሚችሉ ስውር ምልክቶች ናቸው። ይህንን ስነግርህ ዋናው ቁልፍ ለራስህ ክብር መስጠት ላይ ነው። አንተ የራስህ ዓላማ ሲኖርህ፣ ንጽህናን ስትጠብቅ፣ ሰዎችን ስታከብርና በራስህ ስትተማመን ሴቶች ብቻ ሳይሆኑ መላው ዓለም ያከብርሃል። ስህተቶቹን ማወቁ ጥሩ ነው፣ ግን ትልቁ ስራ እነሱን ማረም ነው። እነዚህን ስህተቶች በማረም እንዴት በራስ መተማመን ያለውና ተመራጭ ወንድ መሆን እንደሚቻል የሚጠቁሙ አነቃቂ ምክር በየቀኑ በዚህ ቻናል አቀርባለሁ። ከነዚህ 7 ነጥቦች መካከል አንተን ይበልጥ ያስገረመህ ወይም እኔ ጋር አለ የምትለው የትኛው ነው? ኮሜንት ላይ ጻፍልኝ። ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ አድርገው፣ ለጓደኞችም አጋራው። ለራስህ ክብር ስጥ፣ ዓለም ክብርህን ትሰጥሃለች። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።